ሰላም እንዴት ናችሁ? this is Johnny again from the FXF ዛሬ ኤፒሶድ 3 ነው። በባለፈው ቪዲዮ አንዳንድ ነገሮችን አውርተን ነበረ። በአሁኑ ቪዲዮዎች ደግሞ በዚህ ቪዲዮ ከቨር የምናደርገው ስለ ማርኬት ስትራክቸር፣ ስለ ሊኩዊዲቲ ታይፕስ፣ ከዛ ደግሞ ሞር ኢንትረስቲንግ ወደ ሆኑት ኦርደር ብሎክስ፣ ፌር ቫልዩ ጋፕስ ማለት ነው። ያው እንደምናየው ሞር ኢንትረስቲንግ እየሆነ እየመጣ ነው ሌክቸሩ ቢካዝ ወደ ቻርቱ እየገባን ስንመጣ ይሄ ቲዮሬቲካል ከሆኑ ነገራቶች ውጪ በደንብ ደስ የሚሉ አለ አይደል ፕራክቲካል የሆኑ ነገሮችን ምንማር ይሆናል ማለት ነው። ስለዚህ በዛሬው ቶፒካችን እነዚህ ነገሮችን ከቨር እናደርጋለን። ሶ እንጀምር። እሺ የመጀመሪያው ማርኬት ስትራክቸር ነው። ማርኬት ስትራክቸር is the overall pattern of price movement formed by highs and lows that shows whether the market is trending up, down or moving sideways. ስለዚህ ማርኬት ስትራክቸር ኦቨርኦል ፕራይስ ሙቭመንት ነው። የፕራይስ ሙቭመንት ነው። በአጠቃላይ የሚያደርገው የፕራይስ ሙቭመንት ነው እና ያ ፕራይስ ሙቭመንት ፓተርን ይሰራል። በምንድነው ፓተርን የሚሰራው? በሃይ እና ሎዎች ታግዞ ፓተርን ይሰራል ማለት ነው። that shows whether the market is trending up, down or moving sideways. ያ ነገር ያ ፓተርን ፕራይሱ ወደ ላይ ነው ወደ ታች ነው ወይስ ወደ ጎን ነው እየሄደ ያለው የሚለውን እንትን ይለናል ማለት ነው፣ ኢንዲኬት ያደርገናል። ሶ መጀመሪያ ላይ ስናይ ዳውን ትሬንድ አለ እዚህ ጋር ሃይ ብሎ ይጀምራል እንደምናየው። ከዛ ሎወር ሎ ይመጣል። ከዛም በኋላ ሎወር ሃይ ይመጣል። ከዛ ሎወር ሎ፣ ከዛ ሎወር ሃይ፣ ከዛ ሎ እያለ ይሄውን ፕራይስ ሙቭመንት ስናየው ምንድነው ዳውን ትሬንድ ነው። እቺ ሎወር ሎ የምትባለው ደግሞ ምንድነው? እዚህ ጋር ሃይ አለ አይደለ? ከዛ እዚህ ሎወር ሎ ሰራ፣ ከዛ እዚህ ሎወር ሃይ ሰራ አይደለ? እቺ ሎወር ሃይ ሪሌቲቭሊ ከዚህኛዋ ሎ ምንድነች? ሃይ ነች። ሶ ሎወር ሃይ እንላታለን። ከዚህ ጋር ደግሞ ኢማጂነሪ ሎ አለን። ከሱኛው ደግሞ ምንድነው? ሎ ነው አይደለ? ሎወር። ከዛ ከዚህኛው ሎ ደግሞ ምንድነች? ሃይ። ስለዚህ ሎወር ሃይ ይባላል ይሄኛው። ከዛ እዚህ ስንመጣ ደግሞ ሎወር ሎ፣ ይሄኛው ሎወር ሎ ደግሞ ከዚህኛው ሎ ምንድነው? ሎወር ነው፣ ዝቅ ያለ ሎ እንለዋለን። ደን ይሄኛው ደግሞ ከዚህኛው ሎ ከፍ ያለ ሃይ ነው። ሶ ሪሌቲቭሊ ሃየር ነው ማለት ነው። ስለዚህ ሎወር ሃይ እንለዋለን። ደን ሎወር ሎ እያለ ይቀጥላል። እንደዚህ አይነት እንትን ምንድነው? ዳውን ትሬንድ እንለዋለን ማለት ነው ይሄኛውን ፓተርን። ከዛ እዚህ ጋር ምን አለ? አፕ ትሬንድ አለን። አፕ ትሬንድ ላይ ስናይ ደግሞ ሎ ብሎ ይጀምራል። ደን ሃየር ሃይ ይመጣል። ከዛ ሃየር ሎ ይመጣል። ደን ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ እያለ ይቀጥላል። ይሄ ደግሞ አፕ ትሬንድ ነው። እዚህ ጋርም ደግሞ እንደምናየው ይሄ ሃይ አለ አይደለ? ከዛ ቺኛዋ ሎ አለች። ይሄ ሎ እዚህ ጋር ኢማጂነሪ ካለው ሎ ሃየር ነው፣ ግን ስቲል ከዚህኛው ሃይ ደግሞ ሎ ነው። ሶ ምን እንለዋለን? ሃየር ሎ እንለዋለን ማለት ነው። ከዛ እዚህ ጋር ስንመጣ ሃየር ሃይ፣ ይሄ ሃይ ሪሌቲቭሊ ከዚህኛው ሃይ ምንድነው? ሃየር ነው፣ ከፍ ያለ ሃይ ነው። ስለዚህ ምን እንለዋለን? ሃየር ሃይ እንለዋለን። ደን ሃየር ሎ፣ ደን ሃየር ሃይ እያለ ይቀጥላል። ይሄኛው ፕራይስ ሙቭመንት ደግሞ ምን እንለዋለን? አፕ ትሬንድ እንለዋለን ማለት ነው። ከዛ እዚህ ጋር ኮንሶሊዴሽን አለ። ኮንሶሊዴሽን ላይ ደግሞ እነዚህ አውሮፕላኖች ብቻ ይሄኛው ደግሞ ኮንሶሊዴሽን እንለዋለን። እዚህ ላይ ደግሞ ምንድነው ክሊር የሆነ ሃየር ሃይ እና ሎወር ሎ የለውም። በቃ የሆነ ሰዓት ሃየር ሃይ ይሰራል፣ ደን እንደዚህ ሎወር ሎ፣ ደን ሃየር ሃይ፣ ደን ሎወር ሎ፣ ከዛ ሎወር ሎ ሊመጣ ይችላል። ከዛ ሃየር ሃይ ሳይድዌይስ የሆነ ከዛ ደግሞ በሆነ ቦታዎች ባውንድ የተደረገ ፕራይስ ሙቭመንት ነው። በሆነ ቦታ አይሄው እዚህ ጋር እና እዚህ ጋር ባውንድ ተደርጓል። ከዚህ መውጣት አልቻለም። ሶ ወደ አንድ ዳይሬክሽን የለውም። ዝም ብሎ እንዲ ኮንሶሊዴት ያደረገ ሳይድዌይስ የሚሄድ ፕራይስ ፓተርን ምን እንለዋለን? ኮንሶሊዴሽን እንለዋለን። ሶ ስንት አይነት ማርኬት ስትራክቸር አለን? 3 አይነት፣ ዳውን ትሬንድ፣ አፕ ትሬንድ፣ ከዛ ኮንሶሊዴሽን ማለት ነው። እሺ ሊኩዊዲቲ ታይፕስ። ሊኩዊዲቲ ኤግዚስትስ ኢን 2 ዳይሬክሽን፣ አፕሳይድ ኤንድ ዳውንሳይድ። ሊኩዊዲቲ ያው በሁለቱም እንትን ነው። እዛ ጋር እንደ ማርኬት ስትራክቸር ኮንሶሊዴሽን እንትን አይልበትም። ጀስት በሁለት ሳይድ ብቻ ነው ሊኩዊዲቲ ሊኖር የሚችለው፣ በየት ሳይድ? በላይና በታች ሳይድ ማለት ነው። ከዛም በኋላ ሊኩዊዲቲ ፋውንድ ኦን ዘ አፕሳይድ ኢዝ ኮልድ ባይ ሳይድ ሊኩዊዲቲ። በላይ በኩል የሚገኝ ሊኩዊዲቲ አይነት ምን እንለዋለን? ባይ ሳይድ ሊኩዊዲቲ እንለዋለን።
ከዛስ liquidity found on the downside is called sell side liquidity በታች በኩል የምናገኘው liquidity አይነት ደግሞ ምን እንለዋለን sell side liquidity እንለዋለን ማለት ነው እዚህ ጋር አሁን ከዚህ በኋላ ስናወራ ቻርት ላይም ገብተናና ነገሮችን ዲስከስ እናደርግ በላይ በኩል ያለ liquidity በታች በኩል ማን ያልን ሳይሆን የምናወራው ላይ ጋር ታርጌት ያደረግን ያለው liquidity ካለ ምን ብለን እንጠራዋለን buy side liquidity እንለዋለን ከዛ በታች ሳይድ ያለ liquidity ከሆነ ደግሞ sell side እያልን ነው የምናወራው ማለት ነው ላይ እንደ መግባቢያ አይነት ነገር ነው kind of obvious ነው ግን you know መግባቢያ ይሆናል so buy side እና sell side buy side በላይ በኩል ያለ liquidity አይነት ነው sell side ደግሞ በታች በኩል ያለ liquidity አይነት ነው ማለት ነው buy side liquidity refers to stop orders mostly buy stops placed above key highs like previous highs resistance levels and equal highs buy side ያው በላይ በኩል ነው የሚገኘው ብለናል እና stop orderዎች stop lossዎች ነው የሚቀመጡበት ቦታዎች ነው usually liquidity ብለን እንትን የምንለው so እነሱ ቦታዎች ደግሞ የት ነው የሚገኙት above key highs like previous high ለምሳሌ previous day high previous session high ምናምን እነሱ ሃይዎች ላይ ይገኛል liquidity እና resistance levels retail traders resistance levels ብለው የሚጠሩቸው ቦታዎች እዛ አካባቢ liquidity usually እናገኛለን ማለት ነው ምን አይነት liquidity ስንል buy side liquidity ማለት ነው እና ደግሞ equal highዎች በequal highዎች ከላይ buy side liquidity ይገኛል ማለት ነው sell side liquidity refers to stop orders ይሄም ያው liquidity stop loss የሚቀመጥበት ምናምን አይነት ቦታዎች ነው የሚገኘውም below key lows like previous lows ለምሳሌ previous day low previous session low እያልን ቀጥላለን ማለት ነው እና ደግሞ below support levels የምንላቸው የሪቴል ትሬደር ኮንሲደር የሚያደርጋቸው support levels አሉ አይደለ እነሱ አይነት ነገሮች below የነሱ level liquidity አለ ምን አይነት liquidity sell side liquidity እና ደግሞ equal lows ማለት ነው equal low የሚሰሩ ፓተርን አይነት እንትን ስናይ ከነሱ በታች usually ምን ይኖራል sell side liquidity ይኖራል ማለት ነው so ዋናው እዚህ እንትን ላይ እንድትይዙልኝ ፈልገው buy side liquidity sell side liquidity buy side liquidity ምንድነው በላይ በኩል የምናገኛቸው liquidityዎች ማለት ነው sell side liquidity ደግሞ በታች በኩል የምናገኛቸው liquidityዎች ማለት ነው ለምሳሌ buy ብለን ስንገባ ምን ነው ታርጌት የምናደርገው በላይ በኩል ያሉት liquidityዎች buy ስንል ማለት ነው ከዛ sell ስንል ደግሞ ታች በኩል ያሉት liquidityዎች ነው ታርጌት የምናደርገው so sell side ይባላሉ buy ብለን ደግሞ ታርጌት የምናደርጋቸው liquidityዎች buy side liquidity ይባላሉ ማለት ነው እሺ አሁን more interesting ወደ ሆነው ኮንሰፕት እየደረስን ነው እዚህ ጋር ይላል what is an order block An order block represents an area where institutional traders or smart money have placed significant buy or sell orders. ምንድነው ኢንስቲትዩሽናል ትሬደሮች ምናምን ሲግኒፊካንት የሆነ ኦርደር ባንድ ጊዜ ሲገቡ ኦር ፖዚሽን ሲከፍቱ ሪፕሬዘንት የሚያደርግ እንትን ነው ማለት ነው ቦታ ነው These key zones often act as key levels of support or resistance when price returns to them. እነዚህ ባንድ የገቡበት ቦታዎች ማለት ነው እንደ ኪ ሌቭል ፋንክሽን ያደርጋሉ መቼ ልክ አንዴ ከገቡት በኋላ ወይ ይወጣል ወይ ይወርዳል አይደለ ተመልሶ ሲመጣበት እዛ ቦታ እንደ ኪ ሌቭል ያገለግላል ሚኒንግ ባውንስ አርጎት እንዲሄድ ያደርጋል ማለት ነው ሶ ኦርደር ብሎኮች ሁለት አይነት ኦርደር ብሎኮች አሉ ቡሊሽ ኦርደር ብሎክ እና ቤሪሽ ኦርደር ብሎክ ቡሊሽ ኦርደር ብሎክ ላይ ስንመጣ the last bearish candle before a strong upward move indicates potential buying interest እዚህ ጋር አሁን ቡሊሽ ፕራይስ አክሽን ላይ ነው የምናየው ማርኬቱ አሁን እዚህ ጋር ቡሊሽ ነው አይደለ ስትሮንግሊ ወደ ላይ እየወጣ ነው እዚህ ጋር ሶስት ተከታታይ ካንድሎች አሉ ሶ ኦርደር ብሎኩ የትኛው ነው ስንል መጨረሻ ላይ የተገኘው ሪሰንት የሆነው ተቃራኒው ካንድል ማለት ነው ለምሳሌ እነዚህ ቡሊሽ ካንድል ናቸው ሶ መጨረሻ ላይ ያለው ቤሪሽ ካንድል ማለት ነው እዚህ ከመፈጠራቸው በፊት የሚገኝ ቤሪሽ ካንድል ምን ብለን እንጠራዋለን ቡሊሽ ኦርደር ብሎክ እንጠራዋለን ማለት ነው the last bearish candle before a strong upward move በቃ strong upward move ከመኖሩ በፊት ያለ bearish candle bullish order block ብለን እንጠራዋለን ማለት ነው ይሄም ያው indicates potential buying interest እዚህ ሰዓት እዚህ ላይ ምንድነው የምናየው like ፕራይሱ ወጣ አይደል ወደ ላይ ከዛ by the time ሲወርድ እና እዚህ ሌቭል ላይ ሲደርስ እንደ ኪ ሌቭል ያገለግላል እንደ ሰፖርት ሌቭል ያገለግላል ስለዚህ ከደረሰ በኋላ ሎንግ ፖዚሽኖችን በተለያዩ ኮንፈርሜሽኖች መክፈት እንችላለን ማለት ነው expecting that ኪ ሌቭል ወደ ላይ ያወጣል በሚል ማለት ነው
ስለዚህ ቤሪሽ ኦርደር ብሎክ ደግሞ the last bullish candle before a strong downward move። እዚያ ደግሞ የመጨረሻው ቡሊሽ ካንድል ቢፎር a strong downward move። እዚህም ላይ ተመሳሳይ ነው። ስትሮንግ የሆነ ዳውንዋርድ ሙቭ አለ። እዚያ ተከታታይ ኮንሴኩቲቭ የሆኑ ቤሪሽ ካንድሎች አሉ። ከነዚህ በፊት ያለው የመጨረሻው ቡሊሽ ካንድል ምን ብለን እንጠራዋለን? ቤሪሽ ኦርደር ብሎክ ማለት ነው። ቡሊሽ አሁን ለምሳሌ ቡሊሽ ኦርደር ብሎክ ስንል ቤሪሽ የሆነ ካንድል ነው ቡሊሽ ኦርደር ብሎክ። ሙቭመንቱን ነው ማሰብ ያለብን እንጂ ካንድሉ ቡሊሽ ስለሆነ ከዛም በኋላ ይሄኛው ቤሪሽ ስለሆነ ይሄ ኮንፊውዥን ሊፈጠር አይገባም። ሙቭመንቱን ነው ቡሊሽ ብለው በሙቭመንቱ ምክንያት ነው ቡሊሽ የሚል ስም ይወጣለት ማለት ነው። ግራ እንዳንጋባ። ሶ ቡሊሽ ኦርደር ብሎክ ከሆነ የመጨረሻው ቤሪሽ ካንድል፣ ቤሪሽ ኦርደር ብሎክ ከሆነ ደግሞ የመጨረሻው ቡሊሽ ካንድል። ሶ ያ እዚህም ጋር ኢንዲኬትስ ፖቴንሻል ሴሊንግ ኢንትረስት። እዚህም ጋር እንዲወርዷል አይደለ ፕራይሱ። ከዛም በኋላ የሆነ ሰዓት ላይ ቢመጣና እዚህ ሌቭል ላይ ቢደርስ እቺ ቡሊሽ ቤሪሽ ኦርደር ብሎካን ቢነካት ሞስት ፕሮባብሊ ባውንስ አድርጎ ወደታች የመውረድ ቻንስ አለው ማለት ነው። እና በተለያዩ ኮንፎርሜሽኖች እዚህም ላይ ሾርት ፖዚሽኖችን መክፈት እንችላለን ማለት ነው። ዋት ኢዝ አ ፌር ቫሊዩ ጋፕ? እዚህ ጋር እኔ ትሬዲንግ እንትኔ ላይ በጣም በቃ ይሄ ኢፌክቲቭ ሆኖ ያገኘሁት ኦር ደግሞ በቃ ፕራክቲካሊ በጣም እየጠቀመኝ ያለው ኮንሰፕት ፌር ቫሊዩ ጋፕ ነው። ያለ ፌር ቫሊዩ ጋፕ ኢንትረስት አይኖረኝም። በቃ ትሬድ ለማድረግም ቢሆን ባያዝ ዲተርሚን ለማድረግም ቢሆን ለእኔ በጣም the most important thing ፌር ቫሊዩ ጋፕ ነው። ስለዚህ a fair value gap is an imbalance in price። ኢምባላንስ ነው ያለመመጣ ፕራይስ ላይ ያለመመጣጠን ነገር የሚያሳይ ነገር ነው። in a place where the market moved so fast that it skipped trading properly in that area። ምንድነው ፕራይሱ በጣም ፋስት ከመሆኑ የተነሳ እዛ ቦታ ላይ የሆነ ሰርቴን ቦታ ላይ በስነ ስርዓት ትሬድ ሳያደርግ ፍጥን ብሎ የሚያልፈው ቦታ ምን እንለዋለን? a fair value gap። when it say price skip trading it means price moved so aggressively in one direction። በአንድ ዳይሬክሽን አግሬሲቭሊ ወጣ ማለት ነው። ስኪፕድ ሲባል የሆነ እልፍ አይነት ነገር ሳይሆን just aggressively በአንድ ዳይሬክሽን የሚወጣበት ሰዓት ማለት ነው። there wasn't enough back and forth or buy or sell። እዛ ቦታ ላይ እንደዚህ back and forth የሌለው ቀጥታ በቃ ዥቡ ብሎ የሚያልፍ እንትን fair value gap or imbalance ብለን እንጠራዋለን ማለት ነው። so a range of prices didn't get properly traded። ያው በቃ እዛ ቦታ ላይ በስነ ስርዓት ትሬድ ሳይደረግ ስለወጣ ኢምባላንስ ፈጥሯል። then fair value gap ፈጥሯል ብለን እንጠራዋለን ማለት ነው። እሺ ስለዚህ fair value gap እንደዛ ብለን ካወራን እዚህም ላይ ሁለት አይነት fair value gaps አሉ። የመጀመሪያው ምንድነው? bullish fair value gap happens during an upward move. Price often comes back down into the gap then continues up። እሺ ስለዚህ ምንድነው bullish fair value gap? ቡሊሽ የሆነ ሙቭመንት ነው፣ አፕዋርድ የሆነ ሙቭመንት ነው ያለው እና ቅድም እንዳልነው በስነ ስርዓት ትሬድ ሳያደርግ ጃምፕ ብሎ እንደዚህ የሚሄድበት አግሬሲቭሊ ብዙ እንዲህ ኮንሶሊዴት ሳያደርግ እዛ ሰዓት ላይ ብዙ ትሬድ ኦፈር ሳያደርግ እንዲህ አግሬሲቭሊ የሚወጣበት ቦታ ቡሊሽ ፌር ቫሊዩ ጋፕ እንለዋለን ማለት ነው። እንዴት ነው ደግሞ የምናውቀው ስንል አሁን እዚህ ጋር 3 ቡሊሽ ኮንሴኩቲቭ ካንድሎች አሉን አይደለ? ከዛም በኋላ የዚህኛዋ ካንድል ዊኳ እና የመጨረሻዋ ካንድል በታች በኩል ያለው ዊክ አልተገናኘም። አይኸው በስነ ስርዓት እዚህ ቦታ ላይ ትሬድ ጋፕ አለው። እዚህ ጋር በስነ ስርዓት ትሬድ አላደረገም፣ ጋፕ አለው እዚህ ጋር። ስለዚህ እቺ ጋፕ ምን ብለን እንጠራታለን? ቡሊሽ ፌር ቫሊዩ ጋፕ ብለን እንጠራዋለን፣ ወይ ደግሞ ቢሲ። ቢሲ ማለት ባይ ሳይድ ኢምባላንስ ሴል ሳይድ ኢንኤፊሽንሲ ማለት ነው። ኢምባላንስ ተፈጥሯል። ባየሮች በጣም ዶሚኔት አድርገዋል ከሴል ሳይዶች ማለት ነው። ስለዚህ እንደዛ ብለን እንጠራዋለን ማለት ነው። እዚህም ጋር እንደ ኦርደር ብሎክ ያገለግላል። ይሄ ፕራይስ ዋንስ እንደዚህ ሊቭ ካደረገልን በኋላ the moment ፕራይስ ወርዶ እዚህ ጋር በሚደርስበት ሰዓት ላይ እንደ ኪ ሌቭል አገልግሎ ባውንስ አድርጎ ወደ ላይ የመውጣት ቻንስ አለው ማለት ነው። ስለዚህ ፖቴንሻል ባይንግ ኢንትረስት ይኖረናል ማለት ነው with the right confluences እዚህ ጋር ሲደርስልን ማለት ነው። ሁለተኛው ደግሞ ምንድነው? bearish fair value gap። bearish fair value gap happens during a downward move። እዚህም ጋር እንደምናየው ጥቁር ካንድሎች ነው ያሉት። ዳውንዋርድ ሙቭ ላይ ነው ሀፕን የሚያደርገው ቤሪሽ ሲሆን ፕራይስ ኦፍተን ሪትሬስስ አፕ ኢንቱ ዘ ጋፕ then continues down። ሶ ተመሳሳይ ነገር ነው ከቡሊሽ ፌር ቫልዩ ጋፑ። የሚለየው የዳይሬክሽን ዲፍረንስ ብቻ ነው ማለት ነው። እንደምናያት እዚህም ጋር እቺ የመጀመሪያዋ ካንድል እንደምናያት ዊኳ እዚች ጋር ነች። አያት
እዚህ ጋር ነች ዊኳ። ከዛስ የመጨረሻዋ ካንድል እዚች ጋር ነች ዊኳ። እዚች ዊክ እና በዚች ዊክ መሀል ጋፕ አለ፣ ፊል ያልተደረገ ጋፕ ማለት ነው። ስለዚህ እሱን ጋፕ ምን ብለን እንጠራዋለን? ቤሪሽ ፌር ቫሊ ጋፕ ወይ ደግሞ ሲቢ፣ ሴል ሳይድ ኢምባላንስ ባይ ሳይድ ኢንኤፊሽንሲ ማለት ነው። በሴል ሳይድ በኩል ኢምባላንስ ተፈጥሯል፣ አልተቻሉም፣ በጣም ዶሚኔት አድርገዋል። በባይ ሳይድ በኩል ደግሞ ኤፊሽንት አልሆኑም፣ ኢንኤፊሽንት ናቸው፣ እንትን ማድረግ አልቻሉም። ሶ ሞመንት ፕራይስ እዚህ ጋር በደረሰ ሰዓት ላይ የመውረድ ቻንስ አለው ማለት ነው። እዚህም ጋር ዊዝ ዘ ራይት ኮንፍሉዌንስስ ሾርት ፖዚሽኖችን መክፈት እንችላለን ማለት ነው። እሺ ስለዚህ በዛሬው ቪዲዮ ስለ ፌር ቫሊ ጋፕ፣ ኦርደር ብሎክ ምናምን በደንብ ግንዛቤውን አግኝታችሁታል ብዬ አስባለሁ። በቀጣይ ቪዲዮ ደግሞ ስለ ብሬከር ብሎክ፣ ስለ ሚቲጌሽን ብሎክ እና ሪጀክሽን ብሎክ በደንብ የምናወራ ይሆናል። እንዲህ እያለን እነዚህ ፖይንት ኦፍ ኢንትረስት ወይም ፒዲአርአይ የምንላቸውን ከጨረስን በኋላ ከዛ ደግሞ ወደ ፒዲአርአይ ሜትሪክስ ገብተን ከዛ ወደ ቻርት በደንብ በሰፊው እንገባለን ማለት ነው። እነዚህ ነገሮች ካወቅን በኋላ የዛሬ ቪዲዮ ይመስላል። ጥያቄ ካላችሁ ኮመንት ሴክሽን ላይ ኦር ደግሞ ቲክቶክ ፔጃችን ላይ ዲኤም ማድረግ ትችላላችሁ። የዛሬ ቪዲዮ ይመስላል። See you next time.